እሺ ዛሬ ተከታታዮቻችን ዛሬ የምንማረው አራቱ ጥያቄዎችን ይሆናል። ከአራቱ ጥያቄዎች ውስጥ የመጀመሪያውን ጥያቄ በቁጥር 1 የምንመለከት ይሆናል። ለምን የሚል ይሆናል። ለምን የሚለውን ስንመለከት በማርቆስ ምዕራፍ 1 ቁጥር 17 ላይ ጌታችን ኢየሱስ አንድ ነገር አስተምሯል። ይህም ያስተማረው ደግሞ ማንም ይከተለኝ እኔን የሚከተለኝ ቢኖር ሰዎችን አጥማጅ አደርገዋለሁ ብሏል። ስለዚህ የመጀመሪያው ነገር የምናየው ኢየሱስን መከተል ሲሆን በመቀጠል ደግሞ የምንመለከተው ሰዎችን ማጥመድ ነው። እነዚህ ሁለት ነገሮች መጀመሪያው የሚቀድመው ኢየሱስን መከተል ነው። ከዛ ደግሞ ሰዎችን ማጥመድ ነው። እነዚህ ሁለቱን ነገሮች ስንመለከት በመጀመሪያ ኢየሱስን እንከተላለን። ከዛ በመቀጠል ደግሞ ሰዎችን አጥማጅ እንሆናለን። ስለዚህ በአንድ ቦታ ላይ እነዚህ ሁለቱ ነገሮች የአንድ ሳንቲም ሁለት ገጽታ ያላቸው ናቸው። ለምሳሌ ሳንቲም በአንድ በኩል መልክ ያለው ሆኖ በሌላ በኩል ደግሞ መልክ የሌለው ቢሆንና መልኩን ብናጠፋው አንድ ቦታ ላይ ሄደን በዛ ሳንቲም ለመግዛት ብንሞክር ያ ሊገበያየን የፈለገው ሰው ያንን ነገር ሊቀበለን አይችልም። ምክንያቱም በሳንቲሙ የመጀመሪያ ረድፍ ላይ አንድ መልክ አለ፣ በግልባጩ ደግሞ ባዶ ስለሆነ ልንገዛበት አንችልም ማለት ነው። ስለዚህ ከዚህ የተነሳ ኢየሱስን መከተል የመጀመሪያ ነገር ነው። ቀጥሎ ደግሞ ኢየሱስን ከመከተል ጎን ለጎን ደግሞ አብረው የሚሄድ ነገር ሰዎችን ማጥመድ ይሆናል ማለት ነው። እነዚህ ሁለቱም ነገሮች ሲጣመሩ ኢየሱስን መከተልና ሰዎችን ማጥመድ የኛ የክርስቶስ ተከታዮች ማንነታችን ይሆናል ማለት ነው። ሁለቱ አንድ ላይ ሲሆኑ ማንነታችን ይሆናል ማለት ነው። ስለዚህ በዚህ መልክ ኢየሱስን መከተልና ሰዎችን ማጥመድ የኛ የክርስቶስ ተከታዮች ማንነታችን ይሆናል ማለት ነው።